ሰላም እኔ ዶክተር ራንጋ ሬዲ ነኝ በአፖሎ ሆስፒታል ጁቢሊ ሂልስ ሃይደራባድ የሚሰሩ የተለያዩ ልብ ችግሮች ምርመራና ህክምና ሙከራ ስለሚያደርጉ ኮንሰልታንት ኢንተርቬንሽናል ካርዲዮሎጂስት ነኝ። ዛሬ ስለ ኤትሪያል ፊብሪሌሽን እነጋገራለን። ኤትሪያል ፊብሪሌሽን ምንድነው? ይህ ሌላ ነገር ሳይሆን የኤሌክትሪክ አብነት ችግር ሲሆን በተደጋጋሚ ያልተደናገጠ የልብ መብት ነው። በአጠቃላይ በአረጋዊ ዕድሜ ያላቸው ታካሚዎች ውስጥ እንደገና እናየዋለን። ነገር ግን በሁሉም ዕድሜ ያላቸው ታካሚዎች ውስጥ እንዲሁም ልብ ከፍተኛ መጠን በሚያሳይ ወይም በሁለት ዲኢኮ ሲደርስ ኤትሪያል እብጠት ከተገኘ ሊታይ ይችላል። እና የዚህ ኤትሪያል ፊብሪሌሽን የረጅም ጊዜ የጎን ተጽዕኖዎች ወይም የችግር አደጋዎች የልብ ኤትሪያሞች መግፋት ሲሆን የአካል ክፍሎች መድከም እና የደም እብጠት ሊያመጣ ይችላል። ይህ የአንጎል መድከም ሊሆን ይችላል፣ ትልቅ የአንጎል መድከም ሊሆን ይችላል፣ ወይም በትልቅ የደም ማህደር መዝጋት ሊያመጣ ይችላል። ይህም በትሮምበስ ምክንያት ነው። ስለዚህ የኤትሪያል ፊብሪሌሽን ምርመራ በጣም አስፈላጊ ነው እና ከኤትሪያል ፊብሪሌሽን ምርመራ በኋላ የአንቲኮአጉላንት መጠቀም በተለይም ከቫልቭ ጋር የተያያዘ ወይም ያልተያያዘ ኤትሪያል ፊብሪሌሽን ቢሆንም አስፈላጊ ነው። አዳዲስ የአንቲኮአጉላንት መድኃኒቶች ወይም አሁን የሚጠቀሙት እንደ አሴቶን ወርፋሪን ያሉ መድኃኒቶች መቀጠል አለብን። የአይነር መጠንን በተደጋጋሚ ማረጋገጥ እና ለሐኪሙ ማሳወቅ አለብን። እንዲሁም የመድኃኒቱን መጠን መስተካከል አለብን። እንደ ኤትሪያል ፊብሪሌሽን ከተረጋገጠ በኋላ በተለይም የልብ ፍጥነትን መቆጣጠር አስፈላጊ ነው። ምትክና ሊቀየር ይችላል። በመጀመሪያ ግን ዋናው ዓላማ የፍጥነት መቆጣጠር መሆን አለበት። የፍጥነት መቆጣጠር ለህይወት ሙሉ ጊዜ ማቆያ አለበት እና በታካሚ ውስጥ የደም መጠበቅ ወይም የደም መፍሰስ አደጋ ከተገኘ እና አንቲኮአጉላንት መጠቀም ከማይቻል በአዲስ መሳሪያዎች የሚገኙት እንደ ቫድሽማን መሳሪያ አሉ። በዚህ መሳሪያ አትክልቱን ማግደል ይቻላል እና የስትሮክ አደጋን ያነሳል። ስለዚህ ኤትሪያል ፊብሪሌሽን ከተገኘ በኋላ በዋናነት በኤሲዲ ይታወቃል ከሆነ እንደ ጊዜያዊ ልብ መሰማሚያ ከተከሰተ ከዚያ በሃውቴር ሞኒቶሪንግ ማወቅ ይቻላል። በተደጋጋሚ ጊዜ የሚደረጉ ሃውቴር ሞኒቶሪንግ ያክድ እና 2 ኤችኦ በጣም አስፈላጊ ናቸው። ስለዚህ ማንኛውም የልብ መቀየር ተገኝቶ ከተገኘ በኋላ በቻላችሁ ፈጣን ጊዜ ካርዲዮሎጂስቶን ያማክሩ። ይህ እውነተኛ ኤትሪያል ፊብሪሌሽን ነው ወይስ በተደጋጋሚ የሚከሰት ሲኑስ አሪትሚያ ብቻ ነው እንደሆነ ለማረጋገጥ። ስለዚህ ሊያስታስብ ይችላል እና ለማንኛውም ታካሚ አንቲኮአጉላንት መድኃኒት ከተጀመረ በኋላ ኤኤፍ ካልተመለሰ ለህይወቱ ሙሉ ጊዜ ማድረግ ያስፈልጋል። በእርግጥ እንኳን ፓሮክሲስማል ኤኤፍ ቢሆንም ታካሚው የስትሮክ አደጋ ለመቀነስ አንቲኮአጉላንት መድኃኒት መውሰድ ያስፈልገዋል። አመሰግናለሁ።